በትናንትናው ትምህርት ርዕሳችን ኢየሱስ ማን ነው አለን። እግዚአብሔር ነው ብለን ተምረን ነበር። ኢየሱስ እግዚአብሔር ነው ስንል ግን ኢየሱስ እግዚአብሔር አብ ነው ማለታችን እንዳልሆነ እንደገና እንድታሰምሩበት ፈልጋለሁ። ምክንያቱም ቃልም ለብቻው ነበር ሳይሆን የሚለው ቃልም ከእግዚአብሔር ጋር ነበረ ስለሚል እግዚአብሔር አብ አለ፣ እንዲሁም ደግሞ ቃል አለ። ስለዚህ የላከና የተላከ አለ። ከዘላለምም እግዚአብሔር አለ፣ ቃሉ አለ፣ መንፈሱ አለ። ስለዚህ ኢየሱስ እግዚአብሔር ነው ያልነው በስላሴ ኮንቴክስት ውስጥ ነው፣ አውድ ውስጥ ነው ብለን ትናንትና ተመረን ነበር። ዛሬ እንድንማር የተቀጣጠርነው ኢየሱስ ጌታ ነው የሚል ነው። ክብር ለኢየሱስ ይሁን። ሐዋርያው ጳውሎስ ሮሜ ምዕራፍ 10 ላይ ምን ይላል? ሆይ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው፣ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ሙሴ ከሕግ የሚያደርገው በሕግ የሆነውን ጽድቅ የሚያደርገው ሰው በሱ በሕይወት እንዲኖር ጽፏልና ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ በእርሱ በሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። እግዚአብሔር ይባርካችሁ። ምዕራፍ 10 ነው ያነበብነው፣ የሮሜ መጽሐፍ ማለት ነው። እሺ እንግዲህ በዚህ ክፍል ላይ ዝም ብሎ ክፍሉን ምዕራፍ 10ን ስናየው ሁለት አይነት ጽድቅ አለ። አንዱ የእግዚአብሔር ጽድቅ ነው፣ አንዱ የሰው ጽድቅ ነው። የእግዚአብሔር ጽድቅ ይባላል፣ የሰው ጽድቅ ይባላል። የሰው ጽድቅ ምንድነው ሲባል ሕጉን በመፈጸም የሚገኝ ጽድቅ ነው። የእግዚአብሔር ጽድቅ ግን ክርስቶስ የሕግ ፍጻሜ ስለሆነ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ሁለት አይነት ጽድቅ። እስራኤላውያን የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። የሰው ጽድቅ የሚባለው ሕጉን በመፈጸም የሚገኝ ጽድቅ ነው ብያቸዋለሁ። ሙሴ የሰበከው ይሄንን ነው። ሙሴ ምን አይነት ጽድቅ ሰብኳል? ከሕግ የሆነውን ጽድቅ ሰብኳል። ምን ማለት ነው? ሕጉን ብትፈጽሙ ትጸድቃላችሁ ወይም ሕይወት ታገኛላችሁ ነው። ሕጉን በመፈጸም መጽደቅ ይቻላል ወይስ አይቻልም? መልሱ እስኪ። ሕጉን በመፈጸም መጽደቅ ይቻላል ወይስ አይቻልም? ይቻል ነበር። ምክንያቱም ሙሴ ከሕግ የሆነውን ጽድቅ ጽፏል ነው የሚለው። የሚያደርገው ሰው ቢኖር ሕጉን በሕይወት ይኖራል ብሎ ጽፏል ነው የሚለው። ሕጉን ማድረግ ስላልተቻለ ነው እንጂ ሕጉን መፈጸም ስላልተቻለ ነው እንጂ ሕጉን የሚፈጽም ሰው ቢኖር ኖሮ በሕይወት መኖር ይችል ነበር። ሕጉን ደግሞ መፈጸም ያልተቻለው ከወደቀው ከአዳም ተፈጥሮ የተነሳ ነው። አዳም ኃጢአትን ስለሰራ የሱ ዘር በሙሉ ስለወደቀ፣ ስለዚህ ሲምፉል ኔቸር ስላለን ሕጉን ሚት የሚያደርግ የሕጉን ስታንዳርድ ሚት የሚያደርግ ሕይወት መኖር ስለማንችል ነው። ከወደቀው ኃጢአት ተፈጥሮ የተነሳ ነው መፈጸም ያልተቻለው። ስለዚህ ሰው ሕጉን በመፈጸም መጽደቅ ስላልቻለ የእግዚአብሔር ጽድቅ መጣ ነው የሚለው ሮሜ መጽሐፍ ላይ። የእግዚአብሔር ጽድቅ ደግሞ ምንድነው ሲባል ክርስቶስ የሕግ ፍጻሜ ነው። ስለዚህ ይህንን ለሚያምኑ ጽድቅ ያገኛሉ ነው። ክርስቶስ የመጣው በዚህ ምድር ላይ ሕጉን ለመፈጸም ነው። ስለዚህ እዚህ ምድር ላይ አንድ ሰው አለ ሕጉን ሙሉ በሙሉ የፈጸመ አንድ ሰው ብቻ አለ፣ እሱም ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ የሕግ ፍጻሜ ነው ይላል። በዚህ ምክንያት ኢየሱስ ክርስቶስን ያመኑ ሰዎች ጽድቅን ይቀበላሉ ወይም ሕይወት ያገኛሉ ማለት ነው። ይሄኛው ጽድቅ የሥራ ውጤት ሳይሆን በእምነት የሚገኝ ጽድቅ ነው። አሜን ባሉ። በእምነት የሚገኝ ጽድቅ ነው። አሁን እኛ የምንሰብከው በሥራ የሚገኘውን ጽድቅ አይደለም። በሰው ልፋት የተገኘ አይደለም። ክርስቶስ ኢየሱስ የሕግ ፍጻሜ በመሆኑ ሕጉን በመፈጸሙ ያንን በማመን የሚገኝ ጽድቅ ነው። እንደዚህ ከሆነ አሁን ጽድቅ የጸጋ ስጦታ ነው። እግዚአብሔር የሰጠን ነው እንጂ የኛ የሥራ ውጤት አይደለም ማለት ነው። ከእግዚአብሔር የተገኘ ጽድቅ ነው ያገኘ ነው። እሺ አሁን ሙሴ ሕጉን በሰጠ ጊዜ ታዲያ ምን አለ? ሰምተን እናደርጋት ዘንድ ከሰማይ የሚያመጣልን ሕጉን ማን ነው እንዳትል፣ ቃሉ በሰማይ አይደለችም፣ ወይም ሕጉ በሰማይ አይደለም። ሰምተን እናደርጋት ዘንድ ከባህር ማዶ ማን ያመጣልናል ቃሉን እንዳትል፣ ቃሉ ከባህር ማዶ አይደለም አለና
ነገር ግን ቃሉ በአፍህና በልብህ ሆኖ ቀርቦልሃል አለ። ሙሴ ቃሉ አፍህና ልብህ ላይ ነው ያለው ህጉን ነው። የሰማይ ያህል ርቋል ብለህ እንዳታስብ፣ ቃሉ መጥቷል ከሰማይ አፍህ ላይና ልብህ ላይ ነው። የባህር ማዶ ያህል ሩቅ ነው እንዳትል፣ ቃሉ ልብህና አፍህ ላይ ሆኗል ብሏል ሙሴ። አሁን ሙሴ ቅርብ ነው ያለው የአፋችሁና ልባችሁ ድረስ ቅርብ ነው ያለው ህጉን ነው። ከእምነት የሆነ ደግሞ እንዲህ ይላል። የእምነት ህግ ደግሞ እንደዚህ ይላል፣ ክርስቶስን ከሰማይ ማን ያመጣልናል እንዳትል፣ ወርዷል ክርስቶስ። ከእምነት የሆነው ጽድቅ የሚገናኘው ከህግ ጋር አይደለም። ሙሴ ከሰበከው ህግ ጋር አይደለም። ከእምነት የሆነው ጽድቅ ጋር የሚገናኘው ከክርስቶስ ጋር ነው። አሁን ክርስቶስ የሰማይ ያህል ሩቅ ነው እንዳትል፣ ወርዷል። ደግሞ ወደ ጥልቅ ማን ይወርዳል እንዳትል፣ ክርስቶስ እንግዲህ ወርዶ ወደ ምድር 33 ዓመት ኖሮ ከዛ ሞቶ ወደ ጥልቅ ድረስ ወደ ሲኦል ድረስ ሄዷል። ከዛ ደግሞ ማን ያመጣል? ከእምነት የሚገኘው ጽድቅ ከክርስቶስ ጋር የተገናኘ ስለሆነ ኢዛክ ደግሞ ማን ያመጣልና እንዳትል፣ ክርስቶስን ከሙታን ተነስቷል ይላል። ስለዚህ ክርስቶስ ከሰማይ ወርዶ ሞቶ ወደ ጥልቅም ደግሞ ሲኦል ድረስ ይወርድ ከሞት በመነሳት መጥቶ አፋችሁና ልባችሁ ድረስ ቀርቧል ክርስቶስ። ስለዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሞት እንዳነሳው በልብህ ብታምን ስለሚል፣ ስለዚህ ክርስቶስ አፋችሁና ልባችሁ ላይ ቀርቧል። አሁን አፋችሁና ልባችሁ ላይ ያለው ኢየሱስ ክርስቶስ ነው። እስቲ አሜን በሉ። እንደዛ ከሆነ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ አሁን የምናወራው ስለ ህግ አይደለም፣ ኢየሱስ ጌታ ነው የሚለው ነው የምናወራው። በአፍህ ብትመሰክርና እግዚአብሔር ከሞት እንዳነሳው በልብህ ብታምን፣ this is Christian confession። አያችሁ የኛ ኮንፌሽን ይሄ ነው። if you confess that Jesus is Lord ለሚለው። በርግጥ ስለ ኮንፌሽን ብዙ ትምህርት አለ። ይሄን ኮንፌስ ብታደርግ ያን መኪናው ይሄ ነው ቤቱ ይሄ ነው ብትል በለው ይባል ኮንፌሽን ያ ወርድ ኦፍ ፌዝ ነው። the only confession እዚህ ላይ ያለው ኮንፌሽን ኢየሱስ ጌታ እንደሆነ ኮንፌስ ብታረግ ብትናገር ያ የእምነት አቋሚ ነው ብትል፣ ሃሌሉያ ትድናለህ ነው የሚለው። ስለዚህ ይሄ ከደህንነታችን ጋር የተገናኘ የእምነት አቋም ነው። የክርስቲያኖች የአቋም መግለጫ ነው። ኢየሱስ ጌታ ነው የሚል አዋጅ ነው የምናውጀው። ስለዚህ አንድ ጊዜ እንደገና ኢየሱስ ጌታ ነው አዋጅ ነው። ኢየሱስ ጌታ ነው። ይሄን የምንመሰክረው ማለት ነው። ይሄን የምናወራው ማለት ነው። ከፍ የምናደርገው የምናውጀው አዋጅ ነው። ግን ምን ማለታችን ነው? ክርስቲያኖች ኢየሱስ ጌታ ነው ብለው ሲመማታቸው ነው። ሐዋርያቱ ኢየሱስ ጌታ ነው ብለው ሲጽፉ ለማስተላለፍ የፈለጉት ስነ መለኮት ምንድነው? ምክንያቱም ትናንትናም እያቸዋለሁ በኢየሱስ በነበረበት ዘመን ሐዋርያቱ በነበሩበት ዘመን የመሬት ከበርቶች ጌቶች ይባላሉ፣ ባሪያ አሳዳሪዎችም ጌቶች ይባላሉ፣ ቄሳር ወይም ደግሞ የሱ የሮማን ፖለቲሻንስ ጌቶች ይባላሉ። በዚህ መካከል ኢየሱስ ጌታ ነው ብለው ሐዋርያቱ ሲሰብኩ ምን ለማለት ፈልገው ነው? ስለዚህ የኢየሱስን ጌትነት ከመማራችን በፊት የመጽሐፍ ቅዱስን አጻጻፍ መማር አስፈላጊ ነገር ነው። ሰርቬይ ያደርግላችኋል። ቶሎ ዳሰሳ መጽሐፍ ቅዱሳችን ቶሎ እንደ ተማሪና አስተማሪ ትመልሳላችሁ። መጽሐፍ ቅዱሳችን በስንት ኪዳን ይከፈላል? በሁለት ምንና ምንድነው? አዲስና ብሉይ ወይስ ብሉይና አዲስ? ቀዳሚ ብሉይ ኪዳን ብሉይ ኪዳን አዲስ ኪዳን። እሺ ብሉይ ኪዳን ስንት መጽሐፍት አሉት? አዲስ ኪዳን ስንት አለው? እሺ ብሉይ ኪዳን በምን ቋንቋ ነው የተጻፈው? በዕብራይስጥ። ግን ዳንኤል መጽሐፍ ላይ ምዕራፍ 8 አካባቢ በአረማይክ የተጻፉ ትንሽ ቴክስቶችም አሉ። እሺ አዲስ ኪዳን በምንድን ቋንቋ የተጻፈው? በግሪክ። ኢየሱስ ክርስቶስ አረማይክ ይናገር ነበር። ደቀ መዛሙርቱ ደግሞ ሂብሩ ይናገራሉ። ግን የጻፉት ግን በምንድን ነው? በግሪክ ነው። ዓለም አቀፍ ቋንቋ በጊዜው ግሪክ ስለነበረ እና ቢብሊካል ላንጉዌጅ የሚባሉት መጽሐፍ ቅዱስ ስታጠኑ ስለ መለኮት ስትማሩ መጽሐፍ ቅዱሳዊ ቋንቋዎች የሚባሉት ሂብሪው፣ አረማይክና ግሪክ ናቸው። ይሄን ለምንድን ነው እነዚህ የምናጠናቸው? ኦሪጂናል ቋንቋዎች ማለት መጽሐፉ ይጻፍባቸው ስለሆኑ ሪሰርች ስንሰራ ወደ ኋላ ሄደን ምን ማለት ነበር ያኔ ለማለት ስንፈልግ የቃል ጥናት ስናደርግ ወደዛ ምን ሄደው ለዚህ ምክንያት ነው። እሺ ግን በደፈናው ብሉይ ኪዳን በዕብራይስጥ አዲስ ኪዳን በግሪክ ማለት ነው የምንለው ማለት ነው። እሺ ጌታ ኢየሱስ ወደ ምድር ከመምጣቱ ከ250 በደንብ ስሙኝ፣ ከ250 ዓመት በፊት በዕብራይስጥ ቋንቋ የነበረው የብሉይ ኪዳን መጽሐፍ ቅዱስ ወደ ግሪክ ቋንቋ ተተርጉሞ ነበር። ወደ ግሪክ ቋንቋ ለምን? በዛን ጊዜ የግሪክ የበላይነት ዘመን ስለነበረ ሄሌናይዜሽን የሚባለው የግሪክ ሲቪላይዜሽን የበላይነት የያዘበት ዘመን ስለነበረ አሌክሳንደር ዘ ግሬት በሚባለው ዘመን ማለት ነው።
ስለዚህ በዓለም ላይ የግሪክ ቋንቋ የበላይነት ስለነበረው ካልቸሩም ፍልስፍናው ምኑም ተጽዕኖ ስለነበረው ስለዚህ የዕብራይስጡ መጽሐፍ ቅዱስ ወደ ግሪክ ቋንቋ ተተርጉሞ ነበር። ያ ከዕብራይስጥ ቋንቋ ወደ ግሪክ የተተረጎመው የትራንስሌሽን ማለት ነው መጽሐፍ ቅዱስ ሰብቱ አጅንት ወይም የሰባ ሊቃናት ትርጉም ተብሎ ይታወቃል። ምናልባትም ሰባ ሊቃናት ወይም ሊቃውንት ስለተረጎሙት ይሆናል የሰባ ሊቃናት ትርጉም የተባለው ማለት ነው። አሁን እንግዲህ ስለዚህ ኢየሱስ ወደ ምድር ከመምጣቱ በፊት ብሉይ ኪዳን በሁለት ቋንቋዎች ነበር። አንደኛ በተጻፈበት በዕብራይስጥ ቋንቋ፣ ሁለተኛ በተተረጎመበት በግሪክ ቋንቋ። ስለዚህ ሁለት ቨርሽን አለን ማለት ነው። በኢየሱስ ወደ ምድር ከመምጣቱ በፊት መጽሐፍ ቅዱስ በሁለት ቨርሽን በዕብራይስጥና በግሪክ ነበር ማለት ነው። ገብቷችኋል እስከዚህ? እሺ። ዕብራይስጡ ላይ የእግዚአብሔር ስም የቃል ኪዳን ስሙ እንዲታወቅበት ብዙ ስሞች ቢኖሩትም ያህዌ የሚል ነው። ያህዌ እስቲ አንዴ ያህዌ በሉ። አነባበቡ ላይ ብዙዎች አይስማሙም። ያህዌ ይላሉ፣ ይሆዋ ይላሉ፣ ጀሆቫ ይላሉ። ለማንበብ ያስቸግራል። ለምን? አናባቢ ስላልነበረው ዋይ ኤች ደብሊው ኤች የሚል ኮንሶናንቶች ናቸው። ቫውል ስላልነበረው ለማንበብ ያስቸግራል። አንድ ሁለተኛ ለብዙ ሺህ ዓመታት ካህናቶች ሲያነቡ የእግዚአብሔር ስም ላይ ሲደርሱ ጸጥ ስለሚሉ አትጥራ የእግዚአብሔርን ስም ስለሚባል ጸጥ ስለሚሉ ሳይነበብ ስለቆየ ለማንበብ አስቸጋሪ ሆኗል። ገብታችኋል? ስለዚህ አሁን ያሉት ስነ መለኮት ሰዎች የእግዚአብሔርን ስም ግማሾቹ ያህዌ ይላሉ፣ ግማሾቹ ጀሆቫ ይላሉ፣ ግማሾቹ ይሆዋ ይላሉ ፕሮናንሴሽን ላይ ማለት ነው። ግን ለዛሬው ያህዌ ብለን እንስማማ። ያህዌ ብለን ይሄ በዕብራይስጥ ያለው እግዚአብሔር ስም ነው። አሁን ወደ ግሪክ ቋንቋ ሲተረጎም መጽሐፍ ቅዱስ የእግዚአብሔርን ስም ያህዌ የሚለውን የእግዚአብሔርን ስም ወደ ግሪክ ቋንቋ ኩሪዮስ ብለው ተርጉመውታል። አሁን በግሪክ ተናገሩ ኩሪዮስ ብለው። ይሄ ግሪክ ነው እንግዲህ ይሄ ግሪክ ነው። ያህዌ የሚለውን ኩሪዮስ እያሉ ከ6000 ጊዜ በላይ ተከተውታል። ስለዚህ ሰባ ሊቃናት ትርጉም ላይ ስታነቡ የእግዚአብሔርን ስም ኩሪዮስ ነው የሚለው ማለት ነው። ኩሪዮስ የሚለው ስም ደግሞ የግሪኩ ስንተረጉመው ወደ አማርኛ ምን ተረጉመው ጌታ የሚል ትርጉም ነው ያለው። ሰማችሁኝ? ስለዚህ ያህዌ የሚለውን ምን ብሎ ተረጎመ ማለት ነው? ጌታ እያለ ተረጎመው ማለት ነው። ሰባ ሊቃናት ላይ ስለዚህ ስታነቡ ጌታ ነው የሚለው ኩሪዮስ ማለት ጌታ ስለሆነ ስለዚህ ያህዌ የሚለው እግዚአብሔር ስም ጌታ በሚለው ከ6000 ጊዜ በላይ ተተክቷል አልኳችሁ። የኛ የትምህርት ርዕስ ግን ኢየሱስ ጌታ ነው የሚል ነው። ሰማችሁኝ? ኢየሱስ ማን ነው? አሁን ጌታ የሚለው የያህዌ ምትክ የሆነ ቃል ነው የሚል ነው። አሳያችኋለሁ እንደተተካ እዚህ ኢየሱስ ማን ነው ላይ ሰንጠረዥ አለ ማለት ማሳያ የሚሆን ማለት ነው። 6000 ጊዜ በላይ ነው ተተካው ይያል። አሁን እንደ ተማሪ ትመልሳላችሁ። ክላስ ነው የምናደርገው። ከዛ በኋላ በደንብ እየተማራችሁ ትመጣላችሁ። እኔ ስጠይቅ ትመልሳላችሁ። ካልመለሳችሁ ደግሜ ነው የማነበው። ሰዓታችሁ ይቃጠላል ማለት ነው። ገብታችኋል? እሺ ለምሳሌ በዕብራይስጥ መጽሐፍ ላይ በዕብራይስጡ በመዝሙር 32 ከ1 እስከ 2 ይላል መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ የሌለበት ሰው ምስጉን ነው። ስሙን ማን ነው ያለው እዚህ ጋር? እግዚአብሔር። ሰምታችሁኛል? ይሄን ጥቅስ ግን ሐዋርያው ጳውሎስ ሮሜ 4 ከ7 እስከ 8 ጠቅሶታል። አመጻቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸውና ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ማን አለው አሁን ስሙን? ስለዚህ ጋር እግዚአብሔር ያለውን ወይም ያህዌ ያለውን ስም ጌታ በሚል ተክቶታል ብያችሁ ነበር። አልተካውም? ስለዚህ ያህዌ እና ጌታ ኢኩዊቫለንት ናቸው ማለት ነው። አንድ አይነት ወይም ለእግዚአብሔር የተሰጠ ስም ነው ማለት ነው። ይሄን ያዙልኝ። ኢሳይያስ 61 ቁጥር 1 ላይ የእግዚአብሔር መንፈስ በእኔ ላይ ነው። የማ ለድሆች የምስራችን ሰብክ ዘንድ ቀብቶኛልና። ይሄንን ሉቃስ ላይ ምዕራፍ 4 ከ17 እስከ 19 ጌታ ኢየሱስ ጠቅሷል። የጌታ መንፈስ በእኔ ላይ ነው ብሏል። እዛ ጋር የማ መንፈስ ነበር የሚለው። አሁን ደግሞ የማ መንፈስ ይላል። ጌታና እግዚአብሔር አንድ ነው ማለት ነው። ዘዳግም 6:5 ላይ ደግሞ አምላክን እግዚአብሔርን ማንን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። ጌታ ኢየሱስ አዲስ ኪዳን ተጠይቋል። ከሕግ ትልቁ ትእዛዝ የቱ ነው ሲባል በማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ ምን አለ? ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። እዛ ጋር እግዚአብሔር አምላክህን ያለው አሁን እዚህ ጋር ይላል። ጌታ የሚለው ያህዌ ለሚለው ስም በምትክነት የገባ ነው ማለት ነው። ያህዌና ስለዚህ ጌታ ማለት አንድ አይነት ነው። ይሄ ትልቁ ሕግ ነው እንደምታውቁት። ኤርምያስ 31:33 ላይ ከነዛ ወራት በኋላ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን
የምገባበት ወራት ይመጣል ይላል እግዚአብሔር ይላል ማለት የዕብራውያን ጸሐፊ ደግሞ ይሄን ዕብራውያን 8:8 ላይ ጽፈው ከዛ ወራት በኋላ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል ጌታ ነው የሚለው። ስለዚህ እግዚአብሔርና ጌታ አንድ አይነት ነው ማለት ነው። የትምህርት ርዕሳችን አረሳችሁም? ኢየሱስ ማን ነው? ጌታ። በኋላ ኢየሱስ ማን ነው ጌታ ነው ስትሉ ምን ማለታችሁ ነው ሲባል ፕሩፍ ታደርጋላችሁ ማለት እንዲህ ማለታችን ነው ልትሉ ነው። ገብቷችኋል? እዛ ጋር ኮንክሉዥን ላይ እንመጣለን። ዘዳግም 6:16 አምላካችሁን እግዚአብሔርን አትፈታተኑት ይላል። አምላካችሁን ማን? ጌታ ኢየሱስ ይሄንን ጠቅሷል። ማቴዎስ 4:7 ላይ ጌታ አምላክህን አትፈታተነው ተብሎ ጽፏል። እዛ ጋር እግዚአብሔር አምላካችሁን ይላል፣ እዚህ ጋር ግን ጌታ አምላክህን ነው የሚለው። ጌታና እግዚአብሔር አንድ አይነት ነው። ኢሳይያስ 40:3-5 የእግዚአብሔርን መንገድ በምድረ በዳ ጥረጉ የሚለው የማን መንገድ? በሉቃስ ወንጌል ምዕራፍ 3 ግን የጌታን መንገድ አዘጋጁ ነው የሚለው። እዛ ጋር የእግዚአብሔርን መንገድ ይላል፣ እዚህ ጋር የማን መንገድ? የጌታን መንገድ። እሺ ሁለት ጥቅስ ልጨምርላችሁ። መዝሙር 18:6 እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል ይላል። መዝሙር 18 ማን ረዳቴ ነው? እግዚአብሔር። ዕብራውያን 13:6 ላይ ደግሞ ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል የሚለው። ስለዚህ እዛ ጋር እግዚአብሔር ረዳቴ ነው ይላል፣ እዚህ ጋር ጌታ ይረዳቴ ነው ይላል። ጌታና እግዚአብሔር አንድ አይነት ነው ማለት ነው። እሺ አሁን እንደዚህ ልበላችሁ፣ እግዚአብሔር ይወዳችኋል ማለትና ጌታ ይወዳችኋል ማለት አንድ አይነት ነው። እሺ ጌታ ይባርካችሁ ብል ምን ማለት ነው? እግዚአብሔር የሚወደውን ልጅ ይቀጣዋል ጌታ ይላል ማለት ነው። እንደዛ ነው መጽሐፍ ምሳሌ። ስለዚህ ጌታና እግዚአብሔር አንድ አይነት ነው ማለት ነው። ስለዚህ ጌታ ይባርካችሁ ሲል እግዚአብሔር ይባርካችሁ ማለት ነው። ጌታ ይወዳችኋል ሲል እግዚአብሔር ይወዳችኋል ማለት ነው። ኢየሱስ ጌታ ነው ስንስ በሉ እንጂ። ስለዚህ ኢየሱስ ጌታ ነው ማለት ኢየሱስ ያህዌ ነው ማለታችን ነው። ኢየሱስ እግዚአብሔር ነው ማለታችን ነው። በያህዌ ምትክ የገባ ቃል ስለሆነ በኢዮኤል መጽሐፍ ላይ ምዕራፍ 2:28 ጀምሮ እንደዚህ ይላል፣ በመጨረሻው ዘመን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ሴቶች ልጆች ወንዶች ልጆቼ ትንቢት ይናገራሉ፣ ራእይ ያያሉ፣ ጎበዞቻቸው ራእይ ያያሉ፣ ሽማግሌዎቻቸው ሕልምን ያልማሉ፣ በላይ በሰማይ በታች በምድር ምልክቶች፣ ድንቆች፣ ተአምራቶች አደርጋለሁ ካለ በኋላ እንዲህም ይሆናል ይላል። መጨረሻው የእግዚአብሔርን ስም የሚጠራ ሁሉ ይድናል። መንፈስ ቅዱስ ከፈሰሰ በኋላ ይላል የኢዮኤል መጽሐፍ የእግዚአብሔርን ስም የሚጠራ ሁሉ ይድናል። ጳውሎስ ይህን ጥቅስ ወስዶ ቅድም ያነበብነው የሮሜ መጽሐፍ ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሞት እንዳነሳ በልብህ ብታምን ትድናለህ ካለ በኋላ የጌታን ስም የሚጠራ ሁሉ ይድናል ብሏል ጳውሎስ። ስለዚህ የጌታን ስም ሲል ጳውሎስ የማን ስም ማለቱ ነው? የኢየሱስን ስም ነው። ምክንያቱም ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። ጳውሎስ ጌታ ያለው እዚህ ጋር በሮሜ ምዕራፍ 8 ላይ ማንን ነው? ኢየሱስን ነው። ስለዚህ የጌታን ስም የሚጠራ ሁሉ ይድናል ሲል ጳውሎስ የማን ስም ማለቱ ነው? የኢየሱስ ስም ማለቱ ነው። ገብቷችኋል? ኢዮኤል መጽሐፍ ግን የእግዚአብሔርን ስም የሚጠራ ሁሉ ይድናል ነው የሚለው። ጳውሎስ የጌታን ስም የሚጠራ ሁሉ ይድናል ያለው የኢየሱስን ስም ማለቱ ነው። ስለዚህ ይሄ ኢየሱስ የተባለው ኢዮኤል መጽሐፍ ላይ የእግዚአብሔርን ስም የሚጠራ ሁሉ ይድናል የተባለለት እግዚአብሔር ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ጌታ ነው እግዚአብሔር ባይሆን ኖሮ ስሙን በመጥራት ማንም ሰው አይድንም ነበር። ምክንያቱም ሰው መዳን የሚችለው የእግዚአብሔርን ስም ጠርቶ ነው። ኢሳይያስ መጽሐፍ የኢዮኤል መጽሐፍ የሚለው ይሄ ነው። የእግዚአብሔርን ስም የሚጠራ ነው የሚድነው ነው የሚለው። የመልአክ ስም ጠርተህ አድንም፣ የሰው ስም ጠርተህ አድንም። የእግዚአብሔርን ስም ጠርተህ ነው ምድነው። የእግዚአብሔርን ስም የሚጠራ ሁሉ ይድናል። አሜን። እንግዲያውስ አዲስ ኪዳን ላይ ሰዎች ስሙን ጠርተው የዳኑት የማንን ነው? የኢየሱስን ነው። መዳንም በሌላ በማንም የለም። ጮክ እንላለን። በማንም የለም እንድንበት ዘንድ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ይሄ ጉባኤ አንድ ጮክ ብሎ ኢየሱስ ይበል። ኢየሱስ ዳኑበት። ጩሁና ኢየሱስ በሉ አንዴ። የሚያድን ስም ስለሆነ ከዘላለም ጥፋት ወደ ዘላለም ሕይወት የሚመልስ ስለሆነ ጮክ ብላችሁ ኢየሱስ በሉ ጥሩት። በኢየሱስ ስም ይሄ ስም ምድራችን ላይ ይጠራል። አዳኝ ስም ስለሆነ የሚያድን ስም ስለሆነ የእግዚአብሔር ስም ስለሆነ አሜን። ሃሌሉያ። ስለዚህ ኢየሱስ ብላችሁ ጥሩት እንደገና። የእግዚአብሔርን ስም የሚጠራ ሁሉ ይድናል የተባለው ሲፈጸም አዲስ ኪዳን የኢየሱስን ስም መጥራት ነው።
የኢየሱስን ስም ጠርተው ዳኑ። እኛም የሱን ስም ጠርተን ድነናል። ገና ትውልድ ይህን ስም ይጠራል፣ ይድናል። ለሰዎች የተሰጠ ስም ነው ከሰማይ በታች። ዳኑበት ተብሎ የተሰጠ ስም ነው ከሰማይ በታች። ይጠራ ባካችሁ የስም እንደገና ኢየሱስ። ይህ ትውልድ ይነሳል በኢየሱስ ስም። ይህን ስም ይዞ ይነሳል። እጃችሁን ከፍ አድርጉ፣ እንደዚህ ከፍ አድርጉ። ይህን ስም እንደገና እናውጃ። አየሩ ላይ ኢየሱስ ብላችሁ ጮሁ። ትውልድ ይጥራው፣ ህዝብ ይጥራው፣ ለመዳን ይጥራው፣ ለፈውስ ይጥራው። የእግዚአብሔር ስም ነው ይሄ። አሜን። ክብር ለኢየሱስ ነው። ለጌታ ክብር እንሰጣለን። ሃሌሉያ። የጌታን ስም የሚጠራ ሁሉ ይድናል የሚለው ኢዮኤል መጽሐፍ ላይ የእግዚአብሔርን ስም የሚጠራ ሁሉ ይድናል የተባለው ነው። ለምን እዛ ጋር ጊዜ የእግዚአብሔር ስም አለ፣ ለምን እዚህ ጋር የጌታ ስም አለ ስትሉ ጳውሎስ የጠቀሰው ከሰባ ሊቃናት ትርጉም ነው። የእግዚአብሔርን ስም ጌታ ብሎ ከተረጎመው የሰባ ሊቃናት ትርጉም ነው የተጠቀሰው። እዛ ላይ የጌታ ስም ይላል ሰባ ሊቃናት፣ የዕብራይስጡ የእግዚአብሔርን ስም ይላል። ገብቷችኋል? ስለዚህ ጌታና እግዚአብሔር አንድ አይነት ነው ማለት ነው። አሁን እንግዲህ ኢየሱስ ጌታ ነው ስንል ምን ማለታችን ነው ሲባል ኢየሱስ ያህዌ ነው ማለታችን ነው። ለመዳን ኢየሱስን ያህዌ ነው ማለት መቻል አለብህ። ጌታ ነው ብለህ ማመን አለብህ። እግዚአብሔር ነው ብለህ ማመን አለብህ። ከሰማይ የወረደ ከሰማይ የመጣ እግዚአብሔር ነው ማለት አለብህ ለመዳን። እሺ አሁን ጌታ የሚለው ያህዌ ለሚለው አቻ የሆነ ቃል ነው፣ በለውጥ የገባ ቃል ነው ብለናል። ግን ራሱ ያህዌ ሲተረጎም ምን ማለት ነው? ትርጉሙ በሶስት ትርጉሞች ያህዌ ማለት ምን ማለት ነው? እኔ ነኝ ማለት ነው። ምን ማለት ነው? ሁለተኛ ያህዌ ምን ማለት ሲባል እኔ የምሆነው እኔኑ ነው ማለት ነው። ምን ማለት ነው? አሁን እንደ ተማሪ መልሱ። ሶስተኛ ያህዌ ማለት ያለና የሚኖር እኔ ነኝ ማለት ነው። ምን ማለት ነው? አሁን ሶስቱንም እንተረጉማለን። ይሄ ያህዌ ትርጉም ነው። ሶስቱንም ነው የምንተረጉመው። እዚህ መጽሐፍ ቅዱሳችን ላይ ስናነብ እግዚአብሔር እኔ ነኝ ይላል። ብዙ ቦታ ላይ እኔ ነኝ ይላል። ወይም አይ አም የሚለው ማለት ነው። ምን ማለት ነው? እግዚአብሔር አይ አም ሲል እኔ ነኝ ሲል ምን ማለት ነው? ይሄንን የእግዚአብሔር ማንነት ከፍጥረት ጋር አገናኝተን ነው ማወቅ የምንችለው። በነገራችን ላይ እግዚአብሔርን ስለማወቅ ስንማር እግዚአብሔር ማወቅ የምንችለው ወይ በክሪኤሽን አካውንት ውስጥ ነው ወይ በሪደምሽን አካውንት ውስጥ ነው። ክሪኤሽን አካውንት ማለት ነው ይሄ ሰማይና ምድርና ሰራዊታቸው እግዚአብሔር ፈጥሯል አይደል? ስለዚህ የስነ ፍጥረት ታሪክ ማለት ነው። ስለዚህ ከፍጥረት ጋር አገናኝተን አዛምደን ስናየው እግዚአብሔር ክሪኤተር ነው፣ ሌላው ክሪኤሽን ነው። ስለዚህ የፈጣሪና የፍጡር ግንኙነት አለው አይደለም? ከፍጥረት ጋር ስናዛምደው በመዋጀት ታሪክ ስንል ደግሞ ማለት ነው ሰው በኃጢአት ወድቋል፣ ግን እግዚአብሔር ለሰው ልጆች ያለው እቅድ ማዳን ነው፣ ማደስ ነው፣ መመለስ ነው፣ መማር ነው እንላለን። ስለዚህ የእግዚአብሔርን ባህሪ ወይም ማንነት ማዳን ውስጥ ስታዩት እግዚአብሔር ምንድነው ሲባል ፍቅር ነው ትላለህ። እግዚአብሔር ምንድነው? መሐሪ ነው። እግዚአብሔር ቸር ነው፣ ትዕግስተኛ ነው የምትሉት ማዳን ውስጥ ነው፣ የማዳን ታሪክ ውስጥ ነው። ስለዚህ እግዚአብሔር ወይ ስነ ፍጥረት ታሪክ ውስጥ ስናጠናው እናውቀዋለን፣ ወይ የማዳን ታሪክ ውስጥ ስናጠናው እናውቀዋለን። እግዚአብሔርን ባህሪው ይታወቃል። ገብቷችኋል? እንደዚህ ነው። የፍጥረት ታሪክ ባይኖር የመዳን ታሪክ ባይኖር እግዚአብሔር አይታወቅም። ለነገሩ የት ሆናችሁ ታውቁታላችሁ? ማለት ፍጥረት ውስጥ እኛም ካልተፈጠርን መዳን የሚባል ነገር ከሌለ እግዚአብሔር ብቻ ነው የሚኖረው። ስለዚህ ማወቅ አይቻልም ማለት ነው። አሁን የኛ ኮንቴክስት እግዚአብሔርን ለማወቅ ወይ ክሪኤሽን ነው ወይ ሪደምሽን ነው። ከሁለት አንዱ ነው፣ እዛ ውስጥ ነው የምናጠናው። እሺ አሁን ከፍጥረት ጋር እናዛምድና እግዚአብሔርን ለማወቅ እንሞክራለን ማለት ነው። ይሄ ፍጥረት ወይም ዩኒቨርስ ተማሪዎችን እያስተማርኩ ስለሆነ ያለው ዩኒቨርስ ከየት መጣ? እናንተ በትምህርት ቤት ስትማሩ ዩኒቨርስ ከየት መጣ? መቼም ትምህርት ቤት ስትማሩ እግዚአብሔር ፈጠረው እንዳልተባላችሁ አውቃለሁ። ይሄ ፍጥረት እግዚአብሔር ፈጠረው የሚባል ባዮሎጂ ወይም ሌላ ጂኦግራፊ ወይም ደግሞ ሌላ ትምህርት አይነት ተምራችኋል? እሺ ዩኒቨርስ ከየት መጣ ተማሪዎች ባካችሁ? ሶስት አይነት ፍልስፍናዎች አሉ። ቢግ ባንግ ቲዮሪ፣ ቢግ ባንግ የሚያቀስ ተማሪ ወይኔ ያቁም ቀሏችሁ ነው ተማሪ ጅማ ያወጣዋሉ ወይስ ይቀለው ወይስ ከብደው ነው ይባላል።
ይሄን ቀሏችሁን ተስፋ አደርጋለሁ። ቢግ ባንግ የሚባል ቲዮሪ አለ ማለት ነው። የዛሬ 13.8 ቢሊዮን ዓመት ገደማ ይላል እንግዲህ የሆነ ነገር ፈነዳ ትልቅ ፍንዳታ የሚል ነው ይሄ። እና መቼ ስትለው 13 ቢሊዮን ለምን ቢሊዮን አረጉት? ቀረባ ያረጉትም እንደ ሚሊዮን ምናምን ማንም ፕሩፍ እንዳያረጋው አርገው ነው ቅዠቱን ማለት ነው። እና ማንም ፕሩፍ እንዳያረጋው ሩቅ አርገው የሆነ ነገር ትልቅ ነገር ፈነዳ። ከዛ ኤክስፓንድ አረገ። ይሄ ዩኒቨርሱ እንደዚህ ተገኘ። ፕላኔቶች፣ ሳተላይት ምናምን እኛ ስንማር ዩኒቨርስ ከየት መጣ ሲባል እንደ ዩኒቨርስ ደስት ፓርቲክልስ ምናምን እና የሚባል ነበር የተማርነው። አሁን ቢግ ባንግ ፈነዳ። እሺ ትላለህ። ከዛ ይሄ ዩኒቨርስ እንደዚህ ተገኘ። ፕሩፍ እናድርገው ሲባል አይደረግም። በሳይንሳዊ መንገድ አይረጋግጥም። አንድ ነገር ፋክት ለመሆኑ ሳይንስ ከሆነ ፕሩፍ ይደረጋል። ልክ ነው። ይሄ አይደረግም። ካልተደረገ ሳይንስ አይደለም። ስለዚህ አሁን እኔ ቢግ ባንግን ፕሩፍ ካልተደረገ ከካሪኩለም እናወጣዋለን ነው ይወጣል። በነገራችን ላይ ይሄ የተማረ አጋንንት ስለሆነ በትምህርት ነው የሚወጣው። ይሄ ለምንድን ነው አጋንንት ያልከው ባሉኝ ቢግ ባንግን? ምክንያቱም እግዚአብሔር አልፈጠረም ዩኒቨርስን ስላለ የሆነ ነገር ፈንድቶ ነው ዩኒቨርስ የተገኘ ስላለ የእግዚአብሔርን የፈጣሪነት ስራ ስለካደ ከዚህ በላይ አጋንንት አለ እንዴ? አንድ ሁለተኛው ህይወት ከየት መጣ ሲባል ዳርዊን ምን ይላል? ስፖንታኒየስ ጀነሬሽን የሚል ፍልስፍና መጣ። ስፖንታኒየስ ጀነሬሽን ታውቃላችሁ? በቅጽበት ህይወት ከሌለው ነገር ህይወት ያላት ነገር አንድ ሴል ተገኘች። እንዴት ስትሉት ፕሩፍ አይደረግም። ይሄ ህይወት የለውም። ከዚህ ህይወት ከሌለው ነገር አንድ ሴል ተገኘች። እንደዚህ ዝም ብሎ ተገኘች። እሺ ፕሩፍ አድርገን አረጋግጠን። ለምሳሌ ውሃ የሃይድሮጅን እና የኦክሲጅን ቀመር ነው፣ ኮምፓውንድ ነው። ሁለት ሃይድሮጅን አተም ኬሚካሊ ኮምፓውንድ ሲሆን ከአንድ ኦክሲጅን አተም ጋር H2O ይሰራል። ይሄ ሃይድሮጅን ነው፣ ይሄ ኦክሲጅን ነው። ማታችሁም እንዴ በኬሚካል ፎርሙላ መንገድ ለያይታችሁ ማለት ነው። ይሄ ፕሩፍ ይደረጋል። ይሄ አይደረግም። ያቺ ሴሏ ተገኘች ብሎ አይደረግም። ሁለተኛ ቅዠት። ሶስተኛ ይሄ ዘመናዊ ሰው ወይም ሞደርን ማን ከየት መጣ ስትሉት ደግሞ ያቺ አንዷ ሴል በግራጁዋል ፕሮሰስ ኢቮሉሽን በሚባል አሁን ሶስተኛው አጋንንት መጣ ማለት ነው። ይሄ ሁሉ ሴራ ለምንድን ነው ሲባል እግዚአብሔር የለም ለማለት ነው። አሁን ጉባኤው እጅ ያነሳና እንዲህ በል እግዚአብሔር አለ ብላችሁ ጮሁ። እግዚአብሔር አለ። ጎሽ እግዚአብሔር ይባርካችሁ። እና እግዚአብሔር የለም ለማለት ነው። ይሄ ሁሉ ሴራ የተማረ መንፈስ ነው ብያቸዋለሁ። አንድ እህት ምን አለች አሉ፣ እዚህ ሀገር ቤት ኢትዮጵያ ውስጥ ያለው እኮ ነጠላ አስጠምጥሞ ባላንጨታ ሲይዞ ቡትቷ አስለብሶ እያስጎራ ነው መንፈሱ የሚሰራው እዚህ ኢትዮጵያ ውስጥ ያለው መንፈስ። እዛ አሜሪካን ያለው መንፈስ እኮ PhD ያለው አለች። የተማረ ነው ማለት ነው። እና ሰይጣን አይመስላችሁም፣ ትምህርት ነው የሚመስላችሁ፣ ፍልስፍና አይመስላችሁ ለተማሪዎች። ጠይቁ እንጂ አንድ ነገር እውነት ነው ሳይንስ ነው ከተባላችሁ ፕሩፍ ይደረግ ብላችሁ ጠይቁ እንጂ። እና ያቺ ሴል በረጅም ሚሊዮን ዓመት ዝግመት አይሎጥ ኢቮሉሽን ወደ ፕላንት ሴል አኒማል ሴል እንዲያለ መጥቶ ከዛ ሰው ኢቮልቭ አድርጓል። ከምንድነው ኢቮልቭ ያደረገው? ከዝንጀሮ ይላሉ አሁን። ስለዚህ እናንተ አያቶቻችሁ ዝንጀሮች ናችሁ ይላሉ ማለት What